ሰላም ውድና የተከበራችሁ የሀበሻ ኢንፎ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ሰሞኑን እስኪ አንድ መነጋገሪያ ስለሆነ ነገር አንስተን ትንሽ እንወያይ። እናንተም አስተያየታችሁን ኮሜንት ላይ ያስቀምጡልን። እስኪ ትናንት አመሻሽ ላይ ባላደራው የተባለው አንድ በጎ አድራጊ ወንድማችን ከዚህ በኋላ የእርዳታ ስራው እንደሚያቆም መግለጫ ሰጥቷል። ወይም ደግሞ በሶሻል ሚዲያዎቹ ፔጆቹ ላይ ተናግሯልና ምንድነው የተፈጠረው? እስኪ ለምንስ እንደዚህ ሆነ? እሱንም የምናይ ይሆናል። ያው ሰሞኑን ብዙዎቻችሁ አይታችሁታል። በዩሃ ሚዲያ የተለቀቀውን በዩሃ ሚዲያ የዩቲዩብ ቻናል ላይ የተለቀቀው ቪዲዮን አይታችሁት ይሆናል። ያላያችሁ ዩሃ ሚዲያ ላይ ላላችሁ ማየት ትችላላችሁ። ያው በዩሃ ሚዲያ አማካኝነት በተሰራጨው የስም ማጥፋት ምክንያት ባላደራው በሚል ስም የሚታወቀው ግለሰብ እንግዲህ በጎ አድራጎት ስራው እንደሚያቆም ገልጿል። እስኪ አንዳንድ ነገሮችን እንይ። አንድ በጎ አድራጎት ስራ ሲጀመር ትችት አያጋጥመኝም ተብሎ አይጀመርም። ሁሉም ዜጋ ያጨብጭብልኛል በሚል ወደ ስራ አይገባም። በተለይ እኛ ባለንበት ካንትሪ እናውቀዋለን። ማህበረሰባችንን በነፈሰበት የሚያራግብ ማህበረሰብ ስለሆነ ይሄ ነገር እዛ ውስጥ አስገብተን ነው ፕላን ውስጥ አስገብተን ነው መጀመሪያ ያለብን ማንኛውንም ስራ ስንጀምር ማለት ነው። ሌላው ቢቀር እንኳን ሰይጣን አይን አውጥቶ ጥርሱን አግጥቶ በግልጽ በሰዎች ላይ አድሮ ሊቃወም እንደሚችል መዘንጋት ስህተት ነው። ቶሎ ተስፋ ለመቁረጥ መሰል ስራዎች መጀመር የለባቸውም። መቄዶንያና ሌሎች በርካታ የእርዳታ ድርጅቶች ከዚህ የደረሱት ያለምንም እንከን ትችትና ተቃውሞ ለማለት አይቻልም። በግለሰቦች ብርታትና ጥንካሬ መሰናክሎችን በማለፋቸው እንጂ። ስለሆነም በአንድ ዛሬ የተናገረው ነገር ነገ በማይ ደግሞ በህመምና እርጅና መደራረብ አቅሉን በሳተው ግለሰብ የተምታታ ንግግር ሳቢያ መሰል የተቀደሰ ስራ ማቆም የለባችሁም። ሌሎቻችሁም ይህን ነገር አትዘንጉ። የብዙዎቻችንን በሚያብስ ተግባር ማቋረጥ ፍጹም መስጠትና ያለመብሰልን ጭምር የሚያሳይ ውሳኔ ነው። ስለሆነም ተረጋግቶ ማሰብ ያስፈልጋል ባይ ነኝ። ሁለተኛም ማነሳላችሁ ነገር ቢኖር ዩሃ ሚዲያ እንደ ማንኛውም ዩቲዩበር ከዩቲዩብ የሚገኘውን ዶላር መለቃቀም የሚፈልግ ግለሰብ ነው። ያ ገንዘቡን ነው የሚፈልገው። ሌላ ስለማንም አይነት ስለማንም ድህነት ስለማንም ማንም ምንም ነገር አይመለከተውም። ዩሃ ሚዲያ እዚህ ጋር እሱም ገንዘቡን ፈልጎ ነው የዛም ያገኘውን በጥስጣሽ ዶላር ለማግኘት ነው ለዚህ ሁሉንም ሲያጋፍጥ የነበረው። ዩሃ ሚዲያ ግብረሰናይ ድርጅት አይደለም። ግልጽ ነው። ዲኤንኤ አስመረምራለሁ በሚል ምክንያት የብዙዎቻቸውን ትዳር ሜዳ ላይ መበተኑ የምናውቀው ሀቅ ነው። በማህበረሰቡ ላይ ስለሚፈጥረው አሉታዊ ተጽዕኖ በግለሰቦች የወደፊት ግለሰባዊና ማህበራዊ ህይወት ላይ ስለሚኖረው ሁለንተናዊ ችግር ብዙ ላይ ያሳስበው ይችላል፣ ላይመለከተው ይችላል። ሚዲያ ላይ አወጥቶ ከነገመናቸው ህዝብ ፊት ካሰጣቸው በኋላ ባለሙያ መድብላችኋለሁ የሚል መደለያ የሚጠቀም ሰው ነው። የገንዘብ እርዳታ ፈልገው ዩሃ ላይ ቀርበው አለምሰገድ ግን ግለሰቦቹ እንዳይረዱ በማሰብ የግለሰቦቹ ስልክ ቁጥር ወይም አካውንት ቁጥር ባለማስቀመጥ እንዳይረዱ የሚያደርግ ሰውም ነው። ዩሃ ሚዲያ ቆሻሻ ሚዲያ ነው በዚህ አጋጣሚ ማለት ነው። ምንም የማይጠበቅ አይነት ስራዎችን የሚሰራ ቆሻሻ ዩቲዩብ ቻናል ነው። አንዱን ጥዬ አንዱን አንጠልጥዬ እንዳይሆንብኝ አንዱን እያንቋሸሹ ሳይሆን ስራው ነው እንደዚህ የሚያስደርገው። ማንኛውም ሰውን በሉት ቻናል ስራውን የሚያስከብረው እና በቅርቡ ወደ ውጭ ሀገር እንልኮታለን ተብለው በርካታ ብር የተጨበረበሩ የቤተክርስቲያናችን አገልጋይ ካህንን ጉዳይ እናስታውሳለን። መምህር ኤፍሬም ፎቶ አብሬ እዚህ ጋር ይዤላችኋለሁ። በርካታ ዜጎች አካውንታቸውን ለጥፍልን ወይም አባታችን ድጋሚ ያቅርብልን እንርዳቸው ቢባልም አለምሰገድ ግን አልፈልግም ያለ ሰው ነው። ለምን መጀመሪያ ያቀረበ ከዛም ድጋሚ ያቀርቡ እነሱን እንዲረዱ ለማድረግ ለምን አልፈለገም? የያዙልኝ ይሄን ፖይንት። አለምሰገድ በርካታ መልካም ስራዎች የሚሰራ መሆኑ ባይካድም እያወቀ የሚሆን ሳያውቅ የሚያጠፋቸው የሚበለሻሹ ስራዎች እልፍ አላፍ ናቸው። በጣም ብዙ ናቸው። የእሱ ትኩረት ዳጎስ ያለ ገቢ ከዩቲዩብ ማግኘት ነውና የነ ባላደራውን ጉዳይም ለዚህ የተጠቀመው በአደባባይ ወጥቶ ከማተራመሱ በፊት በውስጥ መጨረስ ይችል ነበር። ሆን ተብሎ ለሞቀ የዶላር ገበያ በአሪፍ ቪው አሪፍ ነገር ለማግኘት የተሰራች ስራ መሆኑ
ይታወቃል፣ መታወቅም አለበት። ሶስተኛና መጨረሻ ማነሳላችሁ ነገር ባለአደራውና መልእክተኛው በሚል ስም የሚታወቁ የእርዳታ ሰራተኞችም ከመሰል ጊዜያዊ ማስታገሻ ክኒን መስጠት ያለፈ ስራ መስራት አለባቸው። እንዴት መሰላችሁ? ይህን ስላችሁ አንድ የሆነ ሰው እነዚህ ጋር ኮሜንት ሲሰጥ አንተ አንድ ነገር ሳታደርግ ትላላችሁ። ይህ ምናልባት ሊያስብል ይችላል፣ ግን መንገድ ላይ የሚያገኟቸውን ተረጅ ግለሰቦች በማሰባሰብ ቋሚ የገቢ ምንጭ የሚያገኙበት ሁኔታ መፍጠር ቢቻል አሪፍ ይመስለኛል። እንደኔ ማለት እስኪ በአንድ ሰው በሁለት ሰው እንትን የሚባል አይደለም። ሌሎቻችሁም ተረዳርተን እኛም ያልቻልነውን አገዘን እንደዚህ አይነት አጋጣሚዎቹ መፈጠር አሪፍ ይመስለኛል። የ10 ሺህ ብር ወይም የ20 ሺህ ብር እርዳታ ህይወታቸውን አይቀይረውም። ታውቁታላችሁ ምን አይነት ታይም እንዳለን ያለንበት ጊዜ ታውቁታላችሁ። እና ቋሚና ቀጣይነት ባለው በጎ አድራጎት ድርጅት መታካት እስካልተቻለ ድረስ የቀናትን ዕድሜ ብቻ ከማራዘም ያለፈ ዘላቂ ጥቅም አይኖርም ብዬ አስባለሁ። የሆነው ሆኖ አሁን ላይ የሚሰሩት ስራም ተጠናክሮ ቢቀጥል መልካም ነው። ሞር ከዚህ የተሻለ እንዲሆን ብዬ ስላሰብኩ ነው። አብራችሁኝ የነበራችሁ በጣም አመሰግናለሁ። እስኪ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን። ቪዲዮ ከተመቻችሁ ላይክ አድርጉልን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንወዳችኋለን።